ሙሐመድ ሰኢድ። ታዲያም አሁን በድንገት ህይወቱ በማለፉ ብዙሃን እያዘኑም ይገኛሉ። ወይኔ ጓደኛዬ፣ ወዳጄ እያሉ የሚያነቡለት ብዙ ናቸው። ህይወቱ ከማለፉ በፊት በማህበራዊ ትስስር ገጹ ላይ ያኖረው መልእክትም የበርካቶችን ልብ የሰረቀናም ያሳዘነ ሆኗል። ለመሆኑ ወጣቱ ምን አጋጠመው? እንዳሰሰዋለን። በርካቶችን ያስለቀሰውና ህይወቱ ከማለፉ በፊት ያስተላለፈው መልእክቱስ ምን ይሆን? እንመለከተዋለን። እንደምን አላችሁ የጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኩሉ ነፍሲን ዛኢቀቱል መውት። ሁሉ ነፍስ ሞት ቀማሽ ናት። ሁላችንም ታህተል አርድ ነን። ሁላችንም አፈር ቀማሽ ነን። ሁላችንም ወደዛ መሄዳችን አይቀርምና አላህ ካቲማችንን ያሳምርልን። አላህ አሟሟታችንን ያሳምርልን። ወላሂ ለአዚም ይሄ ልጅ የነብያችን ሰለላሁ ዐለይሂ ወሰለም መንዙማቲል ምናምን በጣም ነው እንትን የሚለውና ሱብሃንአላህ። በድንገት እንደዚህ እኛ ነገስ ማን አለ? ነገ እንሞት ምን እናውቃለን? ምን ዋስትና አለን? ወላሂ እና ለዚህ ለወንድማችን አላህ የጀነቱል ፊርደውስ ይወፍቀው። ለሞላው ሙስሊም ብሔረሰብ መጽናናትን እመኛለሁ። ለቤተሰቦቹም ለእናቱም ለልጆቹም መጽናናትን አላህ ይወፍቃቸው። ገና ወጣቱ ገና አስተምሮ ተምሮ ያልጠገበ ሱብሃንአላህ ሱብሃንአላህ። ውዶቼ አላህ ካቲማችንን ያሳምርልን። አሟሟታችንን አላህ ሱብሃነሁ ወተዓላ ያሳምርልን። እውነቴን ነው የምነግራቸው። እኛስ ምን ሰርተናል? ምን አለን? ወደፊት ስቃችን ምንድን ነው ያዘጋጀነው? ምንድን ነው የሰራነው? ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ አሟሟታችንን ያሳምርልን። አላህ አሟሟታችንን ያሳምርልን። ወንድማችንም አላህ የጀነቱል ፊርደውስ ይወፍቀው ኢንሻአላህ። ለሞላው ቤተሰቦቹ ደግሞ መጽናናትን እንመኛለን። ኩሉ ነፍሲን ዛኢቀቱል መውት። ሁሉ ነፍስ ሞትን ቀማሽ ናት። ሁላችንም ወደዛው ሀጅ ነንና አላህ ሱብሃነሁ ወተዓላ ካቲማችንን ያሳምርልን። አሟሟታችንን ያሳምርልን። ለወደፊት ስንቃችን ምን ይሆን? ኩሉ ነፍሲን ዛኢቀቱል መውት። ሁሉ ነፍስ ሞት ቀማሽ ናት። ሀብታም፣ ደሃ፣ ጥቁር፣ አብያጥ ሁላችንም ታህተል አርድ ነው የምንቀበረው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እስቲ ወደ ቪዲዮ እንመለስ። የሀሩን ሚዲያ መረጃ ይጠቁማል። ወደ ሀገር ቤት እስኪመለስበት ድረስ በመዲና ዘይራ እያደረገ እንደቆየም መረጃው ይጨምራል። ፊዳካን፣ ስጦታይም፣ አፈር እየጫሩና መሰል ነሽዳ ስራዎችን በማቅረብ የሚታወቀው ወጣቱ ሙሐመድ ሰኢድ ባጋጠመው ድንገተኛ ህመም ምክንያት ድንጋጤ የተሰማቸው ወዳጆቹና ቤተሰቦቹ ወደ ሕክምና ተቋም ይወስዱታል። ቦታው ደግሞ አሚን አጠቃላይ ሆስፒታል ነበረም። በወቅቱ ነገሩ ድንገት ስለነበር ለሞት የሚያደርሰው የከፋ ነገር ይፈጠራል ብለውም አላሰቡም ነበር። ሁኔታው ግን እንደታሰበው ሳይሆን ቀረም። ሕክምናውን ሲከታተል ቆይቶም ትናንት ሐሙስ አመሻሽ ላይ ህይወቱ እንዳለፈም የተለያዩ ምንጮች ይጠቁማሉ። ያኔ ቤተሰቦቹ የሚሆኑትን አጡ። ወዳጆቹና ጓደኞቹም እንዲሁም። የህልፈቱ ዜና በተለያዩ ሚዲያዎች መሰራጨት ከጀመረ በኋላ በነሽዳዎቹ የሚያውቁት ሁሉም ሀዘናቸውን ሲገልጹ አምሽተዋል። ከዚያም በኋላ አዲስ አበባ መቀነሳ በሚገኘው አባድር መስጂድ ሰላተል ጅናዛው ተደርጎለት የቻሉ ሁሉ ወደዚያ በማቅናት ሂደቱን ተከታትለው አምሽተዋል። ትናንት አመሻሽ በእንዲህ ያለ መንገድ በድንገተኛ ህመም ህይወቱ ያለፈው የቁርአን ሐፊዙ ሙነሽድ ሙሐመድ ሰኢድ ሰላተል ጀናዛው ወደ ተወለደባት ደሴ ገባም። ከዚያም
ከጁምዓ በኋላ ሰላተል ጀናዛው በዚያው በደሴ አረብ ገንዳ መስጂድ ከተሰገደበት በኋላ በደሴ ካራ ጉቱ ጉዥ መካነ መቃብር ስርዓተ ቀብሩ መፈጸሙ ነው የተነገረው። በዚያም በርካታ ሙስሊሞች፣ ቤተሰቦቹ፣ ወዳጆቹ እንዲሁም የደሴ ከተማ ነዋሪዎች በተገኙበት መፈጸሙ ነው የተነገረው። ታዲያ ይህንን ያዩ ሁሉ እያለቀሱ በከፍተኛ ሐዘን ላይ መሆናቸው ቢታወቅም ከሁሉ በላይ የባለቤቱና የልጆቹ ሐዘን ግን የከፋ ስለመሆኑ ተነግሯል። በርካቶችም እንዴት ችላው ይሆን እያሉ ስለ ባለቤቱ እያዘኑ ይገኛሉ። ሙሐመድ ሰኢድ ሕይወቱ ከማለፉ ቀደም ብሎ በማህበራዊ ሚዲያ ትስስር ገጹ ላይ ያስቀመጠው መልእክት የበርካቶችን ልብ የነካ መሆኑ ተነግሯል። መልእክቱም ሞት ለሁሉም የማይቀር መሆኑን በመጠቆም የዱንያ ሕይወት እንደ ታክሲ ነች፣ ሁሉም ተራውን ጠብቆ ይወርዳል በማለትም አስቀምጧል። ከዚህ በተጨማሪም ከሸክሞች ሁሉ እንደ ዕዳ የሚከብድ የለም፣ አላህ ይክፈልልን ሲልም ለተከታዮቹ ማድረሱን ተመልክተናል። ታዲያም እነዚህ መልእክቶቹን የተመለከቱ ሁሉ እጅግ ልባቸው ተሰብሮም በሐዘን ላይ ይገኛሉ። የሃሩን ሚዲያ መረጃ እንዲህ ይላል። ሙነሽድ ሙሐመድ ሰኢድ የአራት ልጆች አባት ሲሆን የቲም ልጆችን መንከባከብ የሁሉም ሙስሊም ኃላፊነት እንዲሆን ጥሪ ቀርቧል በማለት በመረጃው አካፍሏል። ለየቲም ልጆቹ የምንለግስለት ስጦታ ካለም በልጆቹ እናት በባለቤቱ አካውንት የምንችለውን እንድንነይትም ጥሪ አቅርቧል። ታዲያም በባለቤቱ በልጆቹ እናት የተቀመጠው አካውንት ቁጥር ኮሜንት ላይ እናኖርላችኋለን። የምትችሉትን ድጋፍ እንድታደርጉም እኛም በሚዲያችን ስም እንጠይቃለን። ከደሴያችን አብራክ የተገኘውና በኢስላማዊ ነሽዳዎቹ የሚታወቀው ሙሐመድ ሰኢድ ገና በለጋ ዕድሜው ሕይወቱ በማለፉ እናዝናለን የሚሉት የደሴ ወጣቶች ናቸው። ፈጣሪ ነፍሱን እንዲምረው ለቤተሰቦቹና ወዳጆቹ በሙሉ መጽናናትን የሚመኙም ብዙሃን ኢትዮጵያውያን ናቸው። ሐዘናቸውን ከሚገልጹት መካከል ደግሞ ክርስቲያን ወንድሞቹም ይገኝበታል። እኛም ለቤተሰቦቹ፣ ለወዳጆቹ እንዲሁም ለመላው ሕዝበ ሙስሊም ሁሉ ፈጣሪ መጽናናት እንዲሰጥልን ተመኘን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ በእስልምና እምነት ተከታዮች ዘንድ እጅግ የሚታወቀው ወጣቱ ሙሐመድ ሰኢድን ህልፈተ ሕይወቱን በሚመለከት ያጋጠመውን ነገር አይተን ስለ ቤተሰቦቹና ዛሬ ስለተከናወነው ስርዓተ ቀብሩ በጠቅላላ መረጃውን አጠናቅረን በእንዲህ ያለ መንገድ ወደ እናንተ አደረስን። ስለተከታተላችሁ እናመሰግናለን። በሚቀጥለው